ስለ ክርስቲያኖ ሮናልዶ ብዙ ነገሮችን ሰምታችሁም አይታችሁም ሊሆን ይችላል። አንዳንዶቻችሁ የገንዛ ሚስቱ እንኳን እንደኔ አታቆም ትሉኝ ይሆናል። ነገር ግን እመኑኝ ይህ ሚስጥር የሚያውቁት ከመቶ ግፋቢል 5%ዎቹ ናቸው። ዛሬ ስለ ክርስቲያኖ ሮናልዶ ዓለምን ጉድ ያስብላሉ ያልኳቸውን 4ቱ ሚስጥሮች ይዤ ከተፍ ብያለሁ። ታዲያ ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መመልከት ነው። ወደ ቪዲዮ። ቆይ ግን ከዛ በፊት ማለት ነው ቪዲዮ ከጠበቅኩ በላይ ቪው እየታየ ነው። ለዛ ደግሞ ቴንኪዩ አንዴ እስኪ ሞራል ቴንኪዩ ምንድነው ሰብስክራይብ አብዛኛው ሰው ያደረገ አይደለም። ለምንድነው የሚቆጥር መስሏችሁም ከሆነ ኬኔ ከፍላለሁ። እሺ የቆጠረው ይቆጠር፣ ኢንቦክስ አድርጉኝ። አንዳንዶች አላችሁ ደግሞ ሰብስክራይብ አላድርግ እያላችሁ ከራሳችሁ ጋር የምትጣሉ እናንተ ጤነኛም አትመስሉኝም። ይሄ ምንድነው አንዳንድ ኢንፎርሜሽን እንደሰማሁት ከሆነ የአእምሮ በሽታ ሊጀማምር ሲል እንዲህ ነው የሚያደርግ። በአፋጣኝ በቃ ወደ ጸበል ወይም ሐኪም ቤት ምናምን መሄድ አለባችሁ እናንተ። ለማንኛውም ወደ ቪዲዮ። አንደኛ ሮናልዶ ለደረሰበት ትልቅ ስኬት ከጓደኛው ጋራ የነበረው ታሪክ እጅግ አስገራሚ ነበር። በልጅነቱ ከጓደኛው ከአልበርት ጋራ በስፖርቲንግ ሊዝበን አካዳሚ ሲጫወቱ ስካውቶች የተሻለ ጎል ላስቆጠረው ተጫዋች ብቻ እድሉ እንደሚሰጠው ይነግሯቸዋል። ሮናልዶም የመጀመሪያውን ጎል ሲያስቆጥር ሁለተኛውን ደግሞ ጓደኛው አልበርት አስቆጠረ። ነገር ግን አልበርት ባዶ ግብ ላይ ሆኖ ነበር ኳሱን ለሮናልዶ ያቀበለው። ማግባት እየቻለ ለሮናልዶ እድሉ እንዲሰጠው ሲል ትልቅ ውለታ ለጓደኛ ዋለለት። ዛሬም ለምናውቀው ታዋቂ ኮከብ ያቺ ጎል ትልቅ አስተዋጽኦ አላት። ሮናልዶ ለዚህ ውለታው ሲል አልበርትን በቅንጦት እንዲኖር አድርጎታል። ሁለተኛ ብዙዎች ሮናልዶን ከልጅነቱ ጀምሮ ብቃት ያለው ተጫዋች እንደነበረ ያስባሉ። ነገር ግን እግር ኳስን እስከ ወዲያኛው ሊያቆም ተቃርቦስ እንደነበረ ስንቶቻችሁ ታውቃላችሁ? ገና በ15 ዓመቱ ሮናልዶ ታኪካርዲያ በተባለ የልብ ህመም ተይዞ ነበር። ልቡም ከመጠን በላይ ይመታ ነበር። ይህም ደግሞ ለሞት ሊዳርገው የሚችል ነበር። የቀዶ ጥገና ሕክምና ካደረገ በኋላ ግን ከበፊቱ በበለጠ ፍጥነት ወደ ሜዳ ተመልሷል። ሶስተኛ በእግር ኳስ ተጫዋቾች ዘንድ ንቅሳት የተለመደ ቢሆንም ሮናልዶ ግን ከነሱ የተለየ ነበር። ሮናልዶም እስካሁን አንድም ንቅሳት በሰውነቱ ላይ አላደረገም። ምክንያቱም ደግሞ በየጊዜው ደም መለገስ ስለሚወድ፣ ንቅሳት ማድረግ ደግሞ የደም ልገሳ ሂደትን ሊያስተጓጉል ስለሚችል ይህን ውሳኔ ወስኗል። ሌላው ቀርቶ ሌሎች ወጣት ተጫዋቾችን ንቅሳት እንዳይነቀሱ ይመክራል። አራተኛ ሮናልዶ የራሱን አካላዊ ብቃት ለመጠበቅ እጅግ በጣም ጥብቅ የሆነ የአመጋገብ ስርዓትን ይከተላል። በቤት ውስጥም ለስላሳ መጠጦች ላይክ ሶዳ፣ አላስፈላጊ ቅባት ያላቸውና ጃንክ ፉድ ምግቦች ፈጽሞ የተከለከሉ ናቸው። ለዛም ይመስላል ቤተሰቦቹም ሆኑ እሱ የተስተካከለ አቋም እንዲኖራቸው ያደረገው። ናው ሂር ኢዝ ዮር ታይም። ከነዚህ 4 አስገራሚ ሁኔታዎች ውስጥ የቱ አስገረማችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ኳስ ተጫዋች ጓደኛም ካላችሁ ሼር ማድረጋችሁን እንዳትረሱ። አቶ ሚስጥር ነበርኩኝ። ቡም ሻካላካ